እነዚህ አብ ወልድ መንፈስ ቅዱስ ተስማምተናል። በቃ በአገዛዝ አንድ የሚሆን እሺ፣ እነዚህ አብ ወልድ መንፈስ ቅዱስ ተስማምታን። እሺ፣ ተስማማን። የበሉት ሶስቱ ናቸው። ይሄ በአካል የተገለጠውን እንትን የምትለው አብ ብቻ ወልድ ብቻ ብለህ ነው የምታምነው። በአካል የቱ ጋር ነው ወልድ ብቻ? ሶስቱ የበሉት እኮ ሶስቱም ናቸው። በሉ ነው የሚለው እኮ። ቢሆንም ደግሞ በአካል የተገለጠው ወልድ ነው። በአካል በስጋ የተገለጠው ወልድ። ይሄ ማን ነው የተገለጠው? ሶስቱ የተገለጡት ማን ናቸው? ሶስቱ የተገለጡት እነማን ናቸው? እግዚአብሔር መንፈስ ቅዱስ አንድ በሉ ሲባልስ የበሉት ማን ናቸው? እሱ ሚስጥር ነው። እሱም አብ ወልድ መንፈስ ቅዱስ ብለህ አንተ ልታምን ትችላለህ። አብ ወልድ መንፈስ ቅዱስ ባይለዩም ሳይው ነገር አንተ እኮ አሁን ስለማታምን ነው። አሁን በዚህ ስለማታምን በቃ ሰርፕራይዙን ላምጣልህ። በቃ አሁን ሰርፕራይዝ እናድርግህ። አሁን በቃ ተው፣ ይቅርብ። በቃ ሚስጥር ነው። ለአንተ እንኳን ያልተገለጠልህን ለኔ ልገልጥማ አትሞክር። ተው እንጂ አብይ። አሁን ላሳይህ። በቃ አሁን እንይ። በቃ እሺ። ሐዋርያ ዕብራውያን ላይ የጠቀሰው ጥቅስ አለ ጳውሎስ ሲናገር እንደናንተ አነጋገር እንግዲህ ጳውሎስ ነው ጸሐፊው ባይታወቅም፣ ይሁንና የወንድማማች ምን አለ? የወንድማማች መዋደድን ይኑር አለ። እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን ምን አለ? መላእክትን እንግድነት ተቀብለዋልና አለ። ማን ናቸው መላእክትን እንግድነት የተቀበሉት? ማን ይላል? ማን ናቸው? ማን ናቸው? መልሱን መልስልኝ። እንግድነት የተቀበሉት መላእክትን ማን ናቸው? መላእክትን በእንግድነት የተቀበሉ የሚል መጽሐፍ ላይ ያሳየኝ አንተ። ይሄው ዕብራውያን ምዕራፍ 13 ቁጥር 1 እና 2 ላይ ወንድማማቾች መዋደድ ይኑር አለ። እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነትን ተቀብለዋልና አለ። ማን ናቸው የተቀበሉት? እንግዳ ተቀበሉ የሚል መጽሐፍ ቅዱስ ጥቅስ የሚናገር የለም ስለ እንግዳ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና አለ። መላእክትን በእንግድነት የተቀበሉት እነማን ናቸው እኮ? አንተ እንድነግረኝ እኮ ነው የፈለኩት። እነማን ናቸው? መጽሐፍ ቅዱስ ጥቅሱን ባላውቀውም መረጃ ይዤልህ ግን እመጣለሁ። አዎ ላሳያ። ያው ሰርፕራይዙን ደግሞ ሰርፕራይዝ ያውለ አንድምታውን ደግሞ እንየው። ምን ይላል መሰለ? እንግዳን መቀበል ስለወደዱ አለ ሳያውቁ የመላእክትን እንግድነት ይቀበሉ ዘንድ ያደላቸው አሉና አለ። እነማ? ሎጥ። ሌላ ማን ነው? አብርሃም። ይሄ እንግዲህ አንድምታ ላይ ነው። ድርሳነ ሚካኤል ላይ ደግሞ ላምጣለህ። ድርሳነ ሚካኤል ዘሚያዝያ እሺ፣ ገጽ 66 ላይ ታገኘዋለህ። ምን አለ መሰለ? ዳግመኛ መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተ ራስህን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳን አለ። ኦኬ። ስለዚህ እዚህ ጋር ሎጥ ዘንድ የመጡት መላእክት ናቸው። አብርሃም ጋስ ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። አብርሃም ጋር የመጡት ማን ናቸው? መልካም። አሁን ማን ናቸው? አብርሃም ጋር የመጡት ጋር ያለው ጋር ይገናኛል ነው? አዎ። አብርሃምን ይስሐቅን ያበሰረው መቼ ነው? መቼ ነው ያበሰረው? መቼ ነው? አትሳቅ። መቼ ነው ያበሰረው? ይኸው ቆይ ላሳየህ። አሁን እኛ በመረጃ ላሳየህ። ቆይ ላሳየህ። መሳቅ አያዋጣም። እኛ ቤት መሳቅ አያዋጣም። ይኸውልህ ለምን ቆይ ላሳየህ። አንዴ መረጃውን ላሳየህ። ይስሐቅን እንዳበሰረው አብርሃምም አለ። ምን አለ? አብርሃምም በእውቀት ታላቅ ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ ይባረካሉ ምናምን ካለው በኋላ ምን አለ መሰለ? ከዛ ወረድ ብሎ ሰዎቹን ፊታቸውን አቀኑ ብሎ የቱ ጋር ነበረ? የቱ ጋር? እሺ አንድ ጊዜ ስለ ሴቷ ያወራበት ቦታ አለ። ስለ ሴቷ የት አለ? በአላህ እሺ፣ ይኸው እዚህ ጋር እንምጣ። ምን አለ መሰለ? 9 ቁጥር ላይ እሱም ሚስት ሳራ ወዴት ናት አሉት። እነሱም በድንኳን ውስጥ ናት አላቸው። እሱም አብርሃም ማለት ነው። እርሱም የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራ ማንን ነው የምታገኘው? ሳራ ማንን ታገኛለች? አዎ ልጅን ታገኛለች አለ። ማንን ነው? ልጇ ማን ነው? በማን ነው የተበሰረው? መልካም። ማን ነው? መልስልኝ።
ያው እንግዲህ የአብርሃም ልጅ ማን ነው እሱ? የአብርሃም የሳራ ልጅ ማን ነው? ይስሐቅ። ይስሐቅ አበሰሩት ማለት ነው። አየህ። ስለዚህ አሁን እዚህ ጋር እንዳለው ምን አለ? ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። ማናቸው መጥተው የነገሩት? መላእክት። አመሰግናለሁ። ስላሴ የሚባል ነገር የለም። እናመሰግናለን። ሌላ መቼ ነው የነገሩት? መላእክት ናቸው የነገሩት። መቼ ነው የነገሩት? መቼ ነው የነገሩት? እዛ ላይ ቅድም ሶስቱ መጡ የተባሉ ጊዜ ሶስቱ የመጡ ጊዜ አሁን እዚህ ጋር ምን አለ መሰለህ? መጀመሪያ ይሄን የነገሩት እነማን ናቸው? መጀመሪያ ስላሴ ነገሩ። እንደገና የስላሴ የሚባል ነገር የለም። ያንተ ነው እሱ። ስላሴ የሚባል ነገር የለም። መላእክት ናቸው። ላሳይ፣ መላእክት እንደሆኑ ላሳይ። እዛው ላይ ደግሞ ላሳይ። አሁን አንተ ሰርፕራይዙ ከዚህ አልተመቸህም። ከአንድምታ አመጣሁልህ፣ ከድርሳነ ሚካኤል አመጣሁልህ። አሁን ደግሞ ከየት አመጣላለሁ መሰለህ? እሺ አሁን ደግሞ እናያቸው። እሺ ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። ወዴት ነው ያቀኑት? ወደ ሰዶም። አብርሃምም ሊሸኛቸው አብሯቸው ይሄዳል። ጥሩ። ከዛ ሰዎቹም በዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ኦኬ ጥሩ። ስንት ናቸው የሄዱት? ልናይ ነው እንግዲህ። ዘፍጥረት 19 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ከየት የመጡት ናቸው ወደ ሰዶም የገቡት? ከየት የመጡት ናቸው? አብርሃም የሸኛቸው ነበሩ። ያው ሰዎቹም ፊታቸውን አቀኑ ወደ ሰዶም። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ወደ ሰዶም ያቀኑ ነበሩ አይደለ? የተሸኙት እነሱ። ቁጥር 19 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበረ። ሎጥን ባያቸው ጊዜ ሊቀርባቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ አለ። ምን ለማን የሰገደላቸው? ማናቸው እነሱ? አብርሃም የሸኛቸው። አብርሃም የሸኛቸው ለማን ነው? እሺ መላእክት ናቸው። አብርሃም የሸኘው መላእክት ነው። ልብ አድርጉ እንግዲህ ቁጥር 10 ላይ ሁለቱም ሰዎች አለ። ድጋሚ መላእክቱን አየ። ሁለቱም ሰውና መልአክ የሚባለው ነገር ተለዋዋጭ ነው ይመጣል። እሱን አሳያለሁ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እርሱ ወደ ቤት አገቡት፣ መዝጊያውንም ዘጉት አለ። ጥሩ። ሁለቱም ሰዎች አለ። ድጋሚ ሎጥን አሉት፣ ከዚህ ሌላ ማን አለ? አማች ቢሆን ወይ ወንድ ልጅ ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው አለው። ጥሩ። ከዛ እኛስ ይህን ስፍራ እናጠፋ። ኦኬ አንዴ ይቅርታ። ኦኬ ምን አለ? ይህንን ስፍራ እንድናጠፋ ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋቸው ዘንድ እግዚአብሔር ሰዶናልና። ማን የሰደዳቸው እነዚህን መላእክቶች? ማን የሰደዳቸው? እግዚአብሔር። የመጡት እኮ ራሳቸው ሰዎቹ ናቸው። እግዚአብሔር ናቸው አላልከኝም እንዴ ቅድም? ግን አንተ እኮ እዚህ ጋር የምትለውና እዛ ጋር የምትለው ጭራሽ አይገናኝም። እዚህ ጋር ሁለተኛ ማብሰል ይችላል። አልንገርህ ብሮ አዳምጠኝሽ። አንተ እየተናገርክ ነው አይደለ? እዚህ ጋር ለምሳሌ ሁለቱም መላእክት አበሰሩት ነው የሚለው አይደለ? መጀመሪያ ማን አበሰረው? እግዚአብሔር አበሰረው፣ ነገረው። ሁለተኛም በድጋሚ መጥተው መላእክቶች አበሰሩት እኮ። መላእክት እኮ ናቸው ያበሰሩት። እሱ ብስራት አይደለም ወዳጄ፣ ይኸውልህ እሱ ብስራት አይደለም። አሁን አትሳሳት። ይኸውልህ አንዴ በመጀመሪያ ደረጃ የሰጠው አንድ መረጃ አለ። አንድ የሰጠው ነገር አለ። ምንድነው የሰጠው? እንግዳን መቀበል አትርሱ አለ። መቀበልን ስለወደዱ ሳያውቁ የመላእክትን እንግድነት ይቀበሉ ዘንድ ያደላቸው አሉና አለ። ሎጥና አብርሃም ማናቸው እንግድነት የተቀበሉት መላእክትን? መልስ። አንድምታው ነው። ማናቸው? መልስልኝ እባክህ። ወለካሉ አሉ። አሰላሙ አለይኩም ብያለሁ። ሙሬ ሰላም ብያለሁ። ከታች በኮመንት መልስ። ያው ድምፅ እንዳይወጣ ተብሏል። ሄድ አያችሁ ጋጀማ። እንዴት ነህ ማኔ? ሰላም ብያለሁ። ግሩሜ እንዴት ነህ? ሰላም ነው አለን። አንተ ባለፈው የሰራኸው ስራ ተረጋጋሉ። ለስንት ዓመት ይሄ ትሪኒቲ አይደለም ብለን ብዙ ማስረጃዎችን እየጠቀስን
ስናስረዳ ትሪኒቲ አይደሉም፣ መላእክቶች ናቸው። ሰውና መላእክ ተብሎ በተለዋዋጭ የሚገባው ለብዙ ጊዜ ከብዙ ሰዎች ጋር እወያያለሁ እና እንግዲህ መቀበል አይፈልጉም ብዙ ሰዎች እና መላእክት። ግሩሜ ቆይ ወደ አንተ እንመለስ። ቆይ አንዴ አመሰግናለሁ ግሩምዬ። አንዴ ሙራድን ፎሎ አድርጉት እንዳላችሁ። እሺ ሁላችሁም እዚህ ያላችሁት ሙራድ ታደሰን ፎሎ አድርጉት። ያው ጀግናችን ነው ታውቁታላችሁ። አንተም አድርገው ይጠቅማል። አንተም አድርገው። አንተም ምን እንደምን አያረጉኝም። አንተን ላስደርግ ደግሞ ነገሩ ወደፊት ወንድማችን ትሆናለህ። አድርጉት። አይ እኔ አድርጉት በላቸው። አሁን በል። ኧረ ና ቆይ አንዴ መጀመሪያ ይሄንን ስትመልስ ነው ማለት ይሄን መልስ መጀመሪያ ያስደርጋል። ይሄን መልስ መጀመሪያ ይሄን መልስልኝ አንዴ። ባለፈው ምን አልከኝ መሰለ? ጨረቃን ምን አለ? እነሆ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየሁ አለ። ለአባቱና ለወንድሞቹ ነገራቸው አለ። አባቱም ገሰጸው እንዲህም አለው፣ ይህ ያለምከው ህልም ምንድን ነው? በውኑ እኔና ምንድን ነው አለ? እኔና ቁጥር ስንት ላይ? ቆይ እዛው አጠገቡ ቁጥር 10 ላይ ምዕራፍ ስንት? ምዕራፍ 37 ቁጥር 9 እና 10 37 እና ሙራድን ፎሎ ማስደርጉት። እሺ አጀማ ሙራድ ቲክቶክ ላይ በደንብ መታወቅ አለበት። ሁላችሁም ፎሎ ብታስደርጉት ቪዲዮ ብትሰሩለት ምናምን ትልቅ ጥቅም ይገኝበታል። እሺ ግሩምዬ አገኘው? ኦኬ ቀጥል። አዎ እኔና ማን ይላል? እኔና እናቱ ማን ነች? ቁጥር ስንት ላይ? ቁጥር 10 ላይ ህልሙን ለአባቶቹና ለወንድሞቹ ነገሩ። አባቱን ገሰጸው እንዲህም አለው፣ ይህ ያለምከው ህልም ፍቺ ምንድን ነው? እኔም ሆንኩ እናትህና ወንድሞችህ መሬት ላይ ተደፍተን እንድንሰግድልህ ታስባለህ ይላል። ማን ነው እንደዚህ ያለው? ያዕቆብ። ኦኬ። ስለዚህ ማናቸው የሚሰግዱት? ማናቸው የሚሰግዱት? እሱ ያለው ንግግር ነው። ስለ ህልሙ ፍቺ አይደለም እኮ እንዴ። የህልሙ ፍቺ ነው እንጂ እንዴ ምን ሆነ? ይሄው እኮ ይኸውልህ ህልሙንማ ከላይ ነው የተፈታው። እሺ ጥሩ ነው። ለአባቱና አለ ከመጀመሪያው እንምጣ። ቆይ አንዴ። ደግሞም ሌላ ህልም አለምኩ አለ፣ ለወንድሞቹም ነገራቸው እንዲህም አለ። ምን አለ? እነሆ ደግሞ ሌላ ህልምን አየሁ አለ፣ አለምኩ አለ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አለው። ለአባቱ እየነገረው ነው። ለአባቱና ለወንድሞቹም ነገራቸው አለ። ለአባቱና ለወንድሞቹ ህልሙን ነገር አባቱ እንዴት ለወንድሞቹ ትነግራለህ ብሎ አባቱም ገሰጸው አለ። ገሰጸው እንዲህም አለው። አባቱ ምን አለው? ይህ ያለምከው ህልም ምንድነው? እንግዲህ ሊነግረው ነው። በውኑ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆንን አለው። ስለዚህ ምን ብሎ ነው የተረዳው? ማናቸው አለ? ማናቸው? እኔና እናትህ ወንድሞች። እሺ እናቱ ማነች? የወለደችው ራሄል ናት። ራሄል። በጣም ጥሩ። ስለዚህ እሱና ያው ከዛ በፊት የልጆቹ እናት ሊና ናት። ስለ ልጆቹ አይደለም የጠየቁህ። እኔና እናትህ ነው ያለው። ወንድሞች ሲል ለማንም እናትህ ነው የሚለው እዚህ ወዳጄ። እናትህ ማነች? መጀመሪያ የዮሴፍ እናትህ የሚለው ወደ ማን ነው የሚጠጋው? ወንድሞች የሚለውንም አትዘንጋው። እሱ ቆይ እንመጣለን። ቆይ እንደ ወንድሞቹማ ሌላ ነው እሱ። እናትህ ማነች? እናትህ የተባለችው ማነች? እዚህ ላይ እንግዲህ በግልጽ አይታወቅም። ማን መለየት አንችል። እናትህ የተባለችው ማነች? እንዴ ማን ነው እየተነገረ ያለው እዚህ ጋር? ያዕቆብ እናትህ ራሄል ይላል እንዴ? እናትህ የተባለችው ማነች? እንዴ ምን ሆነ ነው አሁን? እናትህ በቃ ጀነራላይዝ ነው ያደረገው። እናትህ። ኧረ ቢስሚላ አንተ በጣም የምትገርም ሰው ነህ። እናትህ የተባለችው የዮሴፍ እናት ማነች? ገባኝ። አሁን እንዴት መለየት ትችላለህ እኮ ነው ይብሩዬ። የዮሴፍ እናትህ እኮ ነው ያለው እኮ። ምን ሆነ ነው ግሩም? እናትህ የሚለው ማንን ነው? እናትህ ሲል አሁን የዮሴፍ እናት እኮ አልኩ፣ ራሄል ናት አልኩ። እኔ እኮ እዚህ ጋር በቃ ጨረስና ታዲያ አይደለችም አላልኩም። ግን እዚህ ጋር ግን
ያዕቆብ የተናገረው እኔና እናትህ ሲል እኔና እናትህ ሲል የማን እናት ነው ወይስ የለም እንጀራ እናት የለውም እሱ እንጀራ እናት የለውም የት አለ እንጀራ እናት ይሄ አሁን እናት እንጀራ እናት አለው ምን ሆነ እሱ እያለ የነገረው በህልሙ ጊዜ የተነገረው ነው በህልሙ ጊዜ የተናገረው ነው እያለ ያለው በህልሙ ጊዜ አዎ ጥሩ ህልሙ ሲነግረው ምን አለው እኔና እናትህ አለው እናትህ የተባለው በህልሙ መሰረት ፀሐይ ማን ነው እዚህ ጋር ምሳሌው የፀሐይ ምሳሌ ማን ነው እንግዲህ ምሳሌያዊ ነው ዞሮ ህልሙ ገብቶኛል የፀሐይ ምሳሌ ማን ነው በዚህ መሰረት እንግዲህ አሳየኛ አንተ ራስህ አሳየኝ ይሄው እኔ የሚለው ማን ነው እዚህ ጋር እኔ ሲል ተናጋሪው ያዕቆብ እንደሆነ ታውቃለህ እኮ እኔ የሚለው ፀሐይ ማን ነው እዚህ ጋር ኧረ ተው ግሩ ወላሂ ዛሬ ታዘብኩ ወላሂ በጣም ነው የታዘብኩ ዛሬ እንዴት እኔ ፀሐይ የሚለው ማን ነው እዚህ ጋር እኔ ሲል ያዕቆብን ነው እኮ ምንም ጥያቄ በጣም ጥሩ እናትህ የተባለችው ጨረቃ ነች ወይስ አይደለችም እናትህ የተባለው ጨረቃን አያመለክትም በምሳሌ ደረጃ እናት የተባለው ማን ነው እስቲ ክሊክ አድርጋት ሲሰግዱልኝ አልየው የምትለው አንቺን ክሊክ አድርጋት ከላይ እንትን ነው ስክሪንሾት ነው ኦኬ አሁን ይኸውልህ ጨረቃ የተባለው ማን ነው ጨረቃ ፀሐይና ጨረቃ እናትህ የምትለው እናቱ ማን ነች ካነጋገሩ እናትህ ማን ነች እሺ ማን የዮሴፍ እናት ማን ነች ህልሙ ብትን ተደርጎ እናት የተባለችው ራሔል ነው የሚል አለ ወይ ነው እናትህ የተባለችው የዮሴፍ እናትህ የተባለው ማን ነች ግልጽ አያደርግም ነው እዚህ ክፍል ሞታለች አልሞተችም በዚህ ጊዜ እናትየዋ ሞታለች ህልሙን ሲያይ ራሔል ባይዘው ሞታለች ታውቃለህ እዚህ ጋር ሞታለች ወይ ነው እዚህ ጋር አልሞተችም ግን ራሔል ግን እንደሞተች ግን መረጃው እሱ ሌላ ነው እሱ እዚህ ጋር ሞታለች አልሞተችም ስትል አልሞተችም ረሃቡ በኋላ ምናምን በነበረ ጊዜ ራሔል እዚህ ጋር ሞታለች she's alive I think ግን እኔ አሁን እዚህ ጋር she's alive ስለዚህ አሁን እናትህ የተባለችው የዮሴፍ እናት ነች አይደል እዚህ ጋር አሁን ምንድነው ፖይንቱን አይተው ከሆነ አይ በቃ ያዕቆብ ያለው በቃ እኔ እንደዚህ ደረቅ አትመስለኝም በእውነት አይደለም ደረቅነት ሳይሆን ይብሩዬ አይ በቃ እናትህ ሲል የትኛው እናቱን ነው አሁን እኮ እናትህ እያለው እኮ ነው የእንጀራ እናት አይልም እንዴ ምን ሆነ ነው ይሄ ምን ሆነ ነው ይሄ ሰውዬ እንኳን አወረድከው ኡስታዝ ለዚህ አይነት